እንካ ያው ቀላል ጥያቄ ጠይቃለሁ፣ ቶሎ ቶሎ ተመልሳለህ። እሺ በል። ሄሊኮፕተር ላይ 200 ድንጋይ ተጭኖ እየበረረ ነው እና አንድ ድንጋይ ይወድቃል። ስንት ይቀራል? 199። በቃ እንደዚህ አይነት ጥያቄ ነው የምጠይቅ። እሺ በይ። እሺ ዞንን ፍሪጅ ውስጥ እንዴት አድርገን እናስገባዋለን? ዞን ይገባል? እንዴት አይገባም? አይገባም እባክህ። በቃ ልንገርህ፣ በሩን ከፍተን ለማድረግ እንካ። ቀጭኔንስ እንዴት ነው ፍሪጅ ውስጥ የምናስገባት? በሩን ከፍተን አይደለም፣ ዞኑን አውጥተን ነው በቀጭኔን የምታስገባው። እሺ እንካ። የአንበሳ ልጅ ልደት ሊከበር አንበሳ ሙሉ አራዊትን ጠራ ማለት ነው። እሺ እና አንድ እንስሳ ቀረ። ማን ይመስላል? ጅብ ነው። አይደለም፣ በአንድ ሞክር። አልሞክርም። እሺ ቀጭኔ ናት። ቅድም ፍሪጅ ውስጥ አልገባችም። ያዛ ሰውዬ ነው ማለት። እሺ እንትን ነው ወንዝ ዳር ነውና አዞች የሚበዙበት ማለት ነው። እና ምን ይላል ጽሁፉ? እዚህ አካባቢ ዋና እንዳገቡ ባዞች ትበላላችሁ ይላል። አንድ ልጅ ግን ዘላ ገብታ ዋኝታ ምናምን ቆይታ ወጣች ማለት ነው። ምንም ሳትሆን። እንዴት ምንም ሳትሆን ወጣች? በቃ እድሏ ነው። አይደለም፣ አንድ ሞክር፣ የመጨረሻ። እሺ ልንገርህ፣ ዞኖች እንደዚህ አዞቹ የአንበሳው ልጅ ልደት ጋር ሄደዋል። ኧረ አንተ ልጅ ተው። እሺ አንድ እንኳን መልስ እንጂ የመጨረሻ ጥያቄ። ግን ከወጣሽ በኋላ ሞተሽ ማለት ነው። እንዴት ልትሞች አለች? በምን ምክንያት ሞተች? ጅቡ በልቷት ነው? አይደለም፣ ሌላ ሞክር እስቲ። እሺ በቃ ልንገርህ፣ ቅድም ሄሊኮፕተር ላይ የወደቀው ድንጋይ አለ ፈንክቷት። አይዞህ በቃ